ሰላም ፋሚሊ ዛሬ የመጣሁት የ2027 ዲቪ ሎተሪ አዲስ ያመጡት አንድ ህግ አለ። ከዚህ በፊት አድርገውት የማያውቁት ስለሱና ስለ አንዳንድ መረጃዎች ልነግራችሁ ነው። ወደ መረጃው እንግባ። እንግዲህ እንደምታወቀው ከዚህ በፊት ኤርሊ ኦክቶበር ላይ ወይ ይጀምራሉ ወይ ደግሞ ኤግዛክት ዴቱን ያሳውቁ ነበረ። እስካሁን ግን ያንን አላደረጉም። ምናልባትም ከአዲስ ካመጡት ህግ ጋር ተያይዞ እሱን ኢምፕሊመንት ስለሚያደርጉ ኢምፕሊመንት ይደረጋል የተባለው ከኦክቶበር 16 በኋላ ስለሆነ ምናልባት ከዛ ቀን ጀምሮ የሚጀምሩት ይሆናል ተብሎ ይገመታል። ለዛ ይሆናል እና ከዚህ በፊት በነበራቸው አካሄድ ኤሊጂብል ካንትሪዎች ሊስት አለ። ከዛ ውስጥ ኢትዮጵያ አንዷ ናት። ማንኛውም ኢትዮጵያዊ ፓስፖርቱንና ፎቶግራፍ ይዞ በመቅረብ መመዝገብ ይችላል ማለት ነው። ወደ ፓስፖርትና ወደ ፎቶግራፍ አንዳንድ መጠንቀቅ ያለባችሁ ነገሮች ስንመጣ ፓስፖርት ኤክስፓየርድ ያላደረገ መሆን አለበት። ፕላስ ደግሞ ለኤክስፓየርድ ለማድረግ ራሱ ከ6 ወር ጊዜ በላይ ያለው መሆን መቻል አለበት። አለበለዚያ ፓስፖርት የሌላችሁ ልታወጡ ይገባል። ኤክስፓየርድ ለማድረግ የቀረበ ከሆነና ወይ ደግሞ ያደረገ ከሆነ ደግሞ ልታሳድሱ ይገባል ማለት ነው። ምናልባት እነዚህን ያላደረጋችሁ ሰዎች ካላችሁ አሁን ባለው አማራጭ የመደበኛው ይቆያል። ወደ 5 ወር አካባቢ ነው አሁን ባለው ኢንፎርሜሽን ባሰረት ያለው አማራጭ የአርጀንቱን የ2 ቀንና የ5 ቀን አለ። እነሱን ኦፕሽኖች መጠቀም ትችላላችሁ። ምናልባት ያንንም አገልግሎት ከፈለጋችሁ እኛ ቀጠሮ ልናስይዝላችሁ እንችላለን። ባዮ ላይ ባለው የቴሌግራም አድራሻና ስልክ ቁጥር ኮንታክት ማድረግ ትችላላችሁ እኛን። ወደ ፎቶ ስታንዳርድ ስንመጣ ፎቶ 600 በ600 መሆን መቻል አለበት። ፕላስ ባክግራውንዱ ዋይት፣ መነጽር ሳታረጉ ጆሮአችሁ እየታየ እንደዚህ ምናምን ለማለት ሳይሆን የሚታይ ያልተሸፈነ መሆን አለበት እና የጭንቅላታችሁ ከፍሬሙ አትሊስት 50%ን ከበር ማድረግ አለበት። ዲቴይሉን በሌላ ቪዲዮ ወይ እንመለስበታለን። እነዚህ ነገሮች አሉ። ፕላስ ደግሞ እዛም ላይ ከ6 ወር በፊት ከ6 ወር ወደዚህ የተነሳችሁት መሆን መቻል አለበት። ምናልባት አንዳንዶቻችሁ የምትሸወዱት ምናልባት የፊት ገጽታ ያን ያህል ለውጥ ስለሌለው አያስታውቅም በሚለው የቆየ ወይ ደግሞ ከዚህ በፊት የተጠቀማችሁትን ልትጠቀሙ ትችላላችሁ። ግን ሜታዳታ ላይ ሁሉም ኢንፎርሜሽን ይኖራል። መቼ እንደተነሳችሁ፣ በምን አይነት ዲቫይስ እንደተነሳችሁ፣ ሎኬሽን ኢቭን ዲቴይል ነገር ስለሚኖር እዛ ላይ አውቶማቲካሊ ሲስተሙ ዲቴክት አድርገው ፍላግ ያደርጋችኋል። ከዛ በተጨማሪ 12ኛ ክፍል የጨረሰ ሰው መሆን አለበት። ኦር ደግሞ 2 ዓመትና ከዛ በላይ የስራ ልምድ ሊኖራችሁ ይገባል ማለት ነው። አንድ ተጨማሪ በጣም መጠንቀቅ ያለባችሁ ነገር ቢኖር አንድ ሰው ከአንድ ጊዜ በላይ አፕላይ ማድረግ በጭራሽ የለበት። አሁን አዲስ ወደ አመጡት አንድ ህግ እንገባለን። እሱ ነው ከዚህ በፊት አፕላይ ስታደርጉ ማናችሁም የምትከፍሉት ክፍያ ሊሆን የሚችለው ወይ ለኢንተርኔት ቤት ወይ ለስቴሽነሪ ቤቶች ወይ አፕላይ ለሚያደርግላችሁ ኦንላይንም ላይ ሆነ በአካል ለምታውቁት ሰው ነው ክፍያ ሊኖራችሁ የሚችለው። ሜቢ ራሳችሁ የምታደርጉ ከሆነ ደግሞ ምንም አይነት ክፍያ አይኖራችሁም ማለት ነው። አሁን ባመጡት ህግ ግን እያንዳንዱ ሰው አፕላይ ሲያደርግ $1 መክፈል ግዴታ ሆኗል ማለት ነው። ስለዚህ አንድ ሰው $1 የሚከፍልበት ታይም መቼ ነው? ሙሉ ፎርሙን ሞልቶ ሰብሚት የሚልበት ታይም ላይ የኢንተርናሽናል ፔመንት አማራጮች ይኖራሉ። በእነዚያ ኢንተርናሽናል ፔመንት አማራጮች የመክፈል ግዴታ ይኖርበታል። አለበለዚያ ወደ ቀጣይ ፕሮሰስ ጭራሽ አይገባለትም ማለት ነው። ስለዚህ እነዛን ነገሮች እንድትዘጋጁ የኢንተርናሽናል ፔመንት አማራጮች ከሌሏችሁ ደግሞ እኛ ጋር ስላለ እኛን ኮንታክት ማድረግ ትችላላችሁ። ምናልባት አንድ እድላችሁን ሊጨምር የሚችል አንድ ነገር ለመጠቆም ያክል አንድ ሰው 2 መሙላት እንደሌለበት ነግሬያችኋለሁ። ግን ባለትዳር ከሆናችሁ በባልም በሚስትም መሙላት ይቻላል። ባል ከሆነ በባል ስር ሚስት ልጆች ይኖራሉ። ሚስት ከሆነች በሚስት ስር ባል ልጆች ይኖራሉ። ልጆችም ደግሞ ለአቅመ አዳም የደረሱ ከሆኑ ራሳቸውን ችለው መሙላት ይችላሉ። በዛ አማራጮች እድላችሁን አስፉ እንጂ ያንን ነገር ያልኳችሁን ነገር ተጠንቀቁ። እንዳትደግሙ፣ ደግማችሁ በአንድ ሰው ከአንድ ጊዜ በላይ እንዳትሞሉ። ለሚኖራችሁ ማንኛውም ጥያቄና አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። ከስር ዲስክሪፕሽን ላይ በማስቀምጥላችሁ የቴሌግራም አድራሻና ስልክ ቁጥር እኛን ኮንታክት ማድረግ ትችላላችሁ። ቀጣይ ላይ ደግሞ ስለ ካናዳ ቪዚት ቪዛ እንዴት በራሳችሁ መሙላት እንደምትችሉ
የሚያብራራ አንድ ቪዲዮ አዘጋጅላችኋለሁ። ይመቻችሁ።